እግዚአብሔርም ከስደተኞቹ ጋር አብሮ ተሰደደ። ቅድም እንዳልኳቸው አብሮ የተሰደደው ጻድቃን ስለሆኑ አይደለም፣ ቢካዝ ይሄ ተስፋ ስላለን አንድ ቀን ከነዚህ መካከል ናት እዛ ካሉት ከነዚህ መካከል እንደገና ስራ ሰራለሁ። እንደገና የሰራው ስራ እንደገና ሁለተኛ ሙሴ የላከው ማንን ነው? ኢየሱስ። ሙሴና ኤልያስ በዛ ገናና ተራራ ላይ ይነጋገሩ ነበር። ነቅቶ ጴጥሮስ ሲያይ አያቸው። ምንድን ያለው? ዳስ ሰርተን ለሶስቱም this is the best place. Oh, this is the best place to be. This is cupboard here. This is the weighty glories here. አይደለ? ልብሱም እንደሆነ መብረቅ ሆነ ቲያፈሪ ያያችሁ አይደለ? This Shekinah glory. The cupboard. Shekinah ብቅ አለ። ኢየሱስ በማንነቱ ምን ሆነ? Transfigured ሆነ. Actually he disclosed who he is. He is Yahweh. ሉቃስ ነው የሚነግረን። ሌሎቹ ሲገሰጹ ብቻ ነው የምንሰማው። ሉቃስ ምን ይላል? የሚነጋገሩት የነበረው ትንሽ ጨቁር ብሎ የሰማውን ተነግሮና ምንድነው የሰሙት? ስለ ኢየሩሳሌም ወጥቶ ስለሚሰራው ስራ ይነጋገሩ ነበር። ሙሴ የመጀመሪያው ኤክሰደስ ያደረገው ሰው አለ። የእግዚአብሔርን ሕዝብ ከባርነት ነፃ አውጥቶ ትድግናን ፋሲካን ያመጣው። አሁን ኢየሱስ ደግሞ ወደ ኢየሩሳሌም ሄዶ ሁለተኛ ፋሲካ ሊያደርግ ነው። ከደቀ መዛሙርቶቹ ጋር በልቶ ምንድን ያለው? ይሄ የቃል ኪዳን ደሜ ነው፣ እንካችሁ ብሉት። የፋሲካ ይሄ እንካችሁ የሚቆረሰው ስጋዬ ነው። በገዛ ሰውነቱ ኃጢአታችንን በእንጨት ላይ ተሸከመ፣ ኃጢአታችንን አስተሰረየ። እንደ ግብፅ የሚታረድ ጠቦት አይደለም። የሚታረደው ጠቦቱ ማን ነው? ራሱን ሰውነቱን ነው የሚያቀርበው። እዛ ላይ in the Greek it says ስለ መውጣቱ የሚለው የሚነጋገሩት ስለ ኤክሶዶን ነው የሚለው። ኤክሶዶስ ስለ ኤክሶዶስ ይነጋገሩ ነበር ኢየሩሳሌም። ምክንያቱም በአማርኛችን ጸአት ምን ማለት ነው? መውጣት ነው። ኦሪት ዘጸአት የመውጣት ህግ፣ ኦሪት ዘፍጥረት የፍጥረት ህግ፣ ኦሪት ዘሌዋውያን የሌዋውያን ህግ የመውጣት ህግ ነው። እንዴት እግዚአብሔርን ህዝቡን ከምን እንዳወጣ ከግብፅ እንዳወጣ እንደታደገ ሰከንድ ኤክሰደስ ስንነጋገር በሰፊው እንነጋገራለን። ስለዚህ ከሆሴም ጋር ደውራዋል ቀን አሁን አያችሁ እዚህ ጋር ፖይንቱን እግዚአብሔር እንደገና ህዝቡን ይሰበስባል። አንድ ቦታ ልሰራችሁ ቶሎ ዮሐንስ 12 ቁጥር 49 ነው። ከ47 እንጀምር። ዮሐንስ 12 ከፍ እንበል። ከ46 እናንብበው። አንዳንዶች ግን ሄደው ኢየሱስ ያደረገውን ለፈሪሳውያን ተናገሩ። ኢየሱስ ያደረገው ምንድን ነው? አልዓዛርን ከሞትን ያስነሳው። ብዙዎች ይቅርታ ልክ ነው። ምዕራፍ 12 ያልኳችሁ ይቅርታ አድርጉልኝ። ምዕራፍ 11 ማለት ነው። ምዕራፍ 11 ማለት ነው። ቁጥር 46 ላይ አንዳንዶች ግን ሄደው ኢየሱስ ያደረገው ለፈሪሳውያን ተናገሩ። ከዚያም የካህናት አለቆችና ፈሪሳውያን የአይሁድን ሸንጎ ስብሰባ ጠሩ። ስብሰባው ስለማን ነው? ስለ ኢየሱስ ስራ ነው የሚነጋገሩት። እንዲህ አሉ፣ ይህ ሰው ብዙ ታምራዊ ምልክቶች እያደረገ ስለሆነ ምን ብናደርግ ይሻላል? እንዲሁ ብንተወው ሰው ሁሉ በእርሱ ያምናል። ሮማውያን መጥተው ስፍራችንንና ሕዝባችንን ይወስዱብናል። ላኦስ እዚህ ጋር ስፍራችንንና ሕዝባችንን ይወስዱብናል የሚለው ቅድም የሚል ተጽፎላቸዋል። እዛ ጋር አንብቡትማ። ከስር ምን ይላል? መቅደሳችንን ማለታቸው ነው። ስፍራችንን መቅደሳችንንና ምናችንን
ኬራቸውን ተመልከቱ። አሁንም ከዚህ ሁሉ ዓመት ላይ የፈሪሳውያኖች አሁን ምንድን ነው እያለ ያለው? ይሄ ሰው አሳች ነው ብለን እነሱ አይደለ? ይሄ እንቅስቃሴ የሚያደርገው ነገር ሰዎች ምን እየሰበሰበ ነው? ሀሳብ እንደውም አሁን የተደረገው ታምራዊ ምልክት የኢየሱስ የመጨረሻው ታምራዊ ምልክት አለ። 7ኛው አልዓዛር ከምን መሆኑ ነው? መነሳቱ ነው። ትርጉሙ ምንድን ነው? እኔ ሕይወት ትንሣኤም ነኝ አይደል? ነኝ አይ አም ያህዌ። ዝም ብንለው ይሄ ነገር እየበዛ መጥቶ ምን ይሆናል? ወደ ሮማውያን ደርሶ ሮማውያን መጥቶ ምን ያደርጉብናል? የአብዮት ጦር ተከፈተብን ብለው መቅደሳችንን ስፍራችንን አይደለ እና ህዝባችንን ምን ያደርጉብናል? አክቹዋሊ ዘ ኤግዛክት ኦፖዚት። ኢየሱስ አይደለም ያንን ያደረገባቸው፣ የገዛ አብዮተኞቻቸው ይሄንን አድርገዋቸው። 70 ኤዲ ልክ ሕዝቅኤል ሲተነብይ ሲያስጠነቅቅ እስራኤል እንዳልሰማች ኢየሱስም ይላል። ምናልባት ካነበቡ ማለት ቶሎ ሄደን የምናነበው ጥሩ ነው። ዶሮ ጫጩቶቿን እንደምትሰበስብ ልጆችሽን ልሰበስብ ታፈቁ፣ አንቺ ግን አልፈለግሽም። እነሱ የፈሩት መቅደሳችንም ህዝባችንም። ኢየሱስ ግን እሱ ለዚህ ነበር መፍትሄው፣ ለመቅደሳቸውም ለህዝባቸው። ራሱ መቅደስ ነው አይደል እንዴ? እና ተመልከቱ ቁጥር 49 ላይ ከመካከላቸው አንዱ በዚያ ዓመት ሊቀ ካህናት የነበረው ቀያፋ። ተመልከቱ በዚህ ዓመት የምትለው አይደለ? when in the world is ሊቀ ካህን በየዓመቱ የሚተካካውና ነው በዛ ዓመት ያለው። that's how corrupted የሆነው priesthood ማለት ነው። አክቹዋሊ በዚህ ጊዜ 2 ሊቀ ካህናት ነበሯት ኢየሩሳሌም። that's so politically እንትን ከሆነ ማለት ነው። አንደኛው ተነስቶ ሌላኛውን ሊቀ ካህን ተሹሞ basically they had 2 ሊቀ ካህናት በዚህ ጊዜ። it was sophisticated political allianceአቸው ማለት ነው። ህዝቡ ሁሉ ከሚጠፋ ስለ ህዝቡ አንድ ሰው ቢሞት የሚሻል መሆኑን አታስተውሉም? ቀያፋ ነው ያለው አይደል? ሐናንያ አለ ሌላው አይደል? ይሄ ቀያፋ ነው። ምንድነው ማለቱ ነው? አሁን እንደምንነጋገር ምርምታውት are you coward? why are we even discussing this? Jesus መቅደሳችንና ስፍራችን ህዝባችን፣ ኢየሱስ ህዝባችን። ኢየሱስ ብትገድሉት ህዝባችን ምን ይሆናል? ይተርፋል። ምን አይነት አነጋገር ነው? just get rid of him። ነገር ግን ሰዎች በተለይ በዮሐንስ ወንጌል ላይ የሚናገሩት ነገር ጀርባው አንዳንዴ እግዚአብሔራዊ የሆነ መልእክት አለው። ሰዎች ሳያውቁ አፋቸውን ከፍተው እግዚአብሔር ትልቅ ነገር አብሮ ይናገራል። እንዳልኳችሁ ቀያፋ ኦኬ አለም የተናገረው የማይገባኝን ነገር እየተናገርኩ ነው አሁን ይኸውላችሁ አላለም አይደለ? እሱ ያሰበው በጣም ክፉ መንገድ ነው አይደለ? ልክ ነው ያደሰበውን ነው ያደረገው። ኢየሱስን አሰቀሉት እነሱ ናቸው አይደለ? ያለው ምንድነው? ኤግዛክትሊ ዳትስ ኦል። ህዝቡ ከሚጠፋ let's get rid of this guy። ግን ዮሐንስ ቁጥር 51 ላይ ተመለከታ ይህን ያለው ከራሱ ነገር ግን በዚያች ዓመት ሊቀ ካህናት እንደመሆኑ ኢየሱስ ለአይሁድ ህዝብ እንደሚሞት ትንቢት መናገሩ ነበር። ቅድም ምዕራፍ 11 ለምንድን ነው ያልነበብነው? ይሄ ሁሉ ህዝብ መገኘቱ ከለቀቀ በኋላ እግዚአብሔር ትንሽ ስፓርክ ኦፍ ይናገራል። አፍተር ቻፕተር 34 በተለይ ደግሞ ሞል ከምዕራፍ 40 በኋላ ፐርቨሲቭ የሆነ ፊቸር ሆፕ ሬስቶሬሽን የሚናገርበት ክፍል ላይ ነው። ምንድን ነው የተናገረው? ኢየሱስ ለአይሁድ ህዝብ እንደሚሞት ሰብስቲቱሽን አለ። ያ ልክ ነህ ቀያፋ፣ ልክ ተናግረሃል። ህዝብህና the true presence of God preserved የሚሆነው ማይሞተ እንደሆነ ነው። ኢየሱስ ነው ግን እሱ ባለበት መንፈስ አይደለም። አየው አይደለ? የተናገረውን ነገር he meant it differently but God meant it differently. The same word, 2 different interpretations. አየው አይደለ? The same subject matter but 2 different interpretations. ከአሕዛብ መካከል እሰበስባችኋለሁ፣ ከተበተናችሁበት አገር እመልሳችኋለሁ፣ አዲስ መንፈስ በውስጣቸው አኖራለሁ፣ ድንጋይ ልብ ከውስጣቸው አወጣለሁ
ይላል ጌታ እግዚአብሔር። ተመልከቱት ቁጥር 52 ላይ ያለውን ከዛ ለአይሁድ ሕዝብ እንደሚሞት ትንቢት መናገርና ቁጥር 52 ነው ይላል። ለሕዝብ ብቻ ሳይሆን ለአይሁዱ የተበተኑትን የእግዚአብሔርን ልጆች በአንድነት ለመሰብሰብ ነው። ከዚያች ቀን ጀምሮ ሊገድሉት አሴሩ። ዮሐንስ ምን አለን? የተበተኑትን ማን? የእግዚአብሔር ልጆች። አሁን ቅድም ያነበብኩላችሁ ምን አለን? ምዕራፍ 11 አሁን ቅድም ያነበብነው ከተበተኑበት ሁሉ ምን አደርጋቸዋለሁ? እሰበስባቸዋለሁ። ሰብሳቢው ማን ነው? ኢየሱስ። የኢየሱስ ሞት አስፈላጊ ነው። ኢየሱስ ካልሞተ መዳን የለም። ለዚህ ነው ምዕራፍ 12 ላይ የሚቀጥለው ምዕራፍ ላይ እቺ ስንዴ ካል በሰበሰች አይደለ እንዴ ብዙ ፍሬ አታፈራም፣ ህይወት የለም። እኔ የሞትኩ እንደሆን እነዚህ ኢየሱስን ሊያዩት የመጣሁት አህዛብ ግሪኮች ኢየሱስን ከትንሣኤው በኋላ ቢያዩት ህይወት ይሆንላቸዋል። የሕዝቅኤል ትንቢት ሰብሳቢው ሁለተኛ ጸአቱ ማን ነው? ኢየሱስ ነው። ሁለተኛው ሙሴ ህዝቡን የሚሰበስብ። ይሄ ግን ሲሰበሰብ ከግብፅ ብቻ አይደለም፣ ከምድር ሁሉ የተበተነውን የእግዚአብሔርን ህዝብ በበዓለ ሃምሳ በአራቱም አጥናፋት የተበተነውን የእግዚአብሔርን ህዝብ ተሰብስቦ ለበዓለ ሃምሳ ሲያመልኩ አይደለ አይሁዳውያኖች በቋንቋችን ሲናገሩ እንሰማቸዋል። እኛ ከእንደዚህ ቦታ የሆንን አይሁዶች ከእንደዚህ የሆንን ወደ ይሁድነት የተለወጡት ሁሉ አሁን ምን የሆኑ ነው? የእግዚአብሔርን ታላላቅ ስራ በጆሮአችን እየሰሙ። ታላላቅ ስራው በምንድን ነው? ያ የጥንቱ የእስራኤል አምላክ ህዝቡን የታደገው አሁን እንደገና እግዚአብሔር የትድግና ሰራ። አሁን ባህር አይደለም የተከፈለው። የተከፈለው ማን ነው? ሞት ነው የተከፈለው። አሁን በእንጨት በትር አይደለም የተከፈለው። አሁን የተከፈለው በምንድን ነው? በመስቀሉ አማካኝነት ነው የጥል ግድግዳ የፈረሰው። ከሁለቱም ወገኖች ከአይሁድም ከአሕዛብም ከአራቱም አጥናፋት አሁን ይህ ሕያው አምላክ ሰዎች ምን እያደረገ ነው? ወደ ራሱ እየሰበሰበ ነው። ማቴዎስ ቃል ገብቼላቸዋለሁ። ማቴዎስ 24 ከ23 መጨረሻ 23 መጨረሻ ላይ እናንብበው። 33 ላይ ታያችኋል። 23 33 እናንተ እባቦች የእፉኝት ልጆች አገኛችሁት፣ ከገሃነም ፍርድ እንዴት ልታመልጡ ትችላላችሁ? ስለዚህ ነቢያትን፣ ጠቢባንን፣ መምህራንን እልክላችኋለሁ። ከነዚህም አንዳንዶችን ትገድላላችሁ፣ አንዳንዶችን ትሰቅላላችሁ፣ ሌሎቹም በምኩራቦቻችሁ ትገርፋላችሁ፣ ከከተማ ወደ ከተማ ታሳድዳላችሁ። ስለዚህ ከጻድቁ ከአቤል ደም ጀምሮ በመቅደሱና በመሰዋ መካከል እስከተገደለው እስከ በራኪው ልጅ እስከ ዘካርያስ ደም ድረስ ይችን አትምሩልኝ፣ በኋላ ስንመጣ እነጋግራለን። ለምንድን ነው እስከዚህ ድረስ ያለው? ለፈሰሰው ንጹሑ ደም ሁሉ ማን ነው ተጠያቂ? እናንተ ተጠያቂ ናቸው። አንቺ የነቢያትን የምትገይ ወደ አንቺ የተላኩትን በድንጋይ የምትወግሪ ኢየሩሳሌም ወይ አንቺ ኢየሩሳሌም ዶሮ ጫጩቶቿን በክንፎቿ ስር እንደምትሰበስብ ልጆችሽን ለመሰብሰብ ስንት ጊዜ ፈለገው፣ እናንተ ግን ፈቃደኛ አልሆናችሁም። እነሆ በቤታችሁ ወና ሆኖ ይቀርላችኋል እላችኋለሁና በጌታ ስም የሚመጣ የተባረከ ነው እስከምትሉ ድረስ ዳግመኛ አታዩኝም። ቁጥር 24 ኢየሱስ ከቤተ መቅደሱ ወጥቶ ሲሄድ ደቀ መዛሙርቱ የቤተ መቅደሱን ሕንፃ ሊያሳዩት ወደ እርሱ ቀረቡ። እሱም ግን ይህን ሁሉ ታያላችሁ? እውነት እላችኋለሁ ድንጋይ በድንጋይ ላይ ተክቦ የምታዩት ሳይፈርስ እንዲህ እንዳለ የሚቀር አንድ ድንጋይ እንኳን አይኖርም አላቸው። በደብረ ዘይት ተራራ ላይ ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ጠርተው እስኪ ንገረን የምትለው ሁሉ መቼ ይሆናል? የመምጣትህ ያለ መጨረሻስ ምልክቱ ምንድን ነው? ሕዝቅኤል ምን አለ? ቤተ መቅደስ ይፈርሳል። ኢየሱስ ምን አለ? ቤተ መቅደስ ይፈርሳል። ሕዝቅኤል ምን አለ? በሕዝቅኤል በኩል የመጣው ትንቢት ሰው በዛ ማስጠንቀቂያ ስላልሰማ ምን ይሆናል? ትጠፋለች። ኃጢአት የምትሰራ ነፍስ የምትጠፋው በምን ነው? በኃጢአቷ ነው። 18ኛ ምዕራፍ ላይ ኢየሱስስ ምን አለ? What you do to me, you recognize me, the judgment is
ይመልስልሻል። ዶሮ ጫጭቶቿን በክንፎቿ እንደምትሰበስብ ልጆችሽን ልሰበስብ ስንቴ ፈለገው። ኢየሱስን ግን ምን አደረጉት? they reject ማለት አሁን ቅድም እንዳነበብ ነው። ሰቀሉት፣ አስወገዱት። ፍርድ መምጣት አለበት አይደለ? ፍርዱ ምን ላይ ያረፈው? ቤተ መቅደሱ ላይ፣ የፈሯት ቤተ መቅደስ ላይ ቅድም ያለው ማለት ነው። እሺ፣ ስለዚህ ምዕራፍ 1 ላይ ያየነውን ራእይ ተመልክታችኋል። ምዕራፍ 8 እስከ ምዕራፍ 11 ባለው ላይ ተደገመ አይደለ? እና ይሄንን ብቻ ብለን ወደሚቀጥለው እንሄዳለን። እሺ ተመልከቱ። ምዕራፍ 43 ላይ እንመልከት። ሕዝቅኤል ላይ ነው ያለነው። ከምዕራፍ 40 በኋላ መጽሐፉ ከፍርድ ድምፅ ወደ ተስፋ ድምፅ ሙሉ በሙሉ ይገባል። አሁን ከምዕራፍ 40 እስከ ምዕራፍ 42 መጨረሻ ላይ ራእይ ያየ በራእይ ውስጥ እንደገና ሌላ ራእይ ይገባል። so it's like vision within vision, so within the vision there is another vision። ምዕራፍ 43 ላይ እንደገና ሪዚዩም ያደርጋል ወደ መጀመሪያው ቪዥን። ስለዚህ ተመልከት፣ ምዕራፍ 40 ጀምሮ አዲስ ቤተ መቅደስ ነው የሚናገር። ስለ ሰሜኑ በር ይናገራል፣ ስለ ደቡቡ በር ይናገራል፣ ስለ ካህናቶቹ አመዳደብ ይናገራል። ስለ የትኛው መቅደስ ገና ወደፊት ስለሚሰራው አዲስ ነው። it's an apocalyptic temple ነው። it's not a physical temple እዚህ ጋር የሚያየው አይደለ? ራእይን በአይን የሚያየው this massive temple structure። ምዕራፍ 43 ሲደርስ እችን ነው የምንፈልገው አሁን። ከዛም ያ ሰው ይላል፣ ይሄ ራእዩን የሚመራው ሰው ለምስራቅ ትይዩ ወደ ሆነው በር አመጣኝ። እኔም የእስራኤል አምላክ ክብር ከምስራቅ ሲመጣ አየሁ። ድምፁ እንደ ባህር ሞገድ ድምፅ ነበር። ምድሪቱም ከክብሯ የተነሳ ታበራ ነበር። የኮቦር ይመስላል አይደለ? ከሩቁን የሚያው ከምስራቅ በኩል ነው። አሁን ግን ከቤተ መቅደሱ ሆኑን የሚያው ናት ኢየሩሳሌም። ከዚህ አዲስ ስትራክቸር ያየሁት ራእይ ከተማይቷን ለማጥፋት በመጣ ጊዜ ያየሁትን ራእይ የሚመስልና አሁን አየሁ ሲያገናኘው እንዲሁም በኮቦር ወንዝ ካየሁት ራእይ ጋር ይመሳሰል ነበር። ናው ፖይንቱን ተመልከቱ። ሊጠራኝ የመጣው ባቢሎን ምርኮ የነበረው ማከል ሊኖር የመጣ የነበረው መገኘት ዙፋን፣ ተንቀሳቃሽ ዙፋን የት የነበረው ነው? ኢየሩሳሌም የነበረው ሸካይና ካቦድ ግሎሪ ነው። አሁን ደግሞ ምንድን ነው? ወደ ፊት እግዚአብሔር ወደሚሰራው ራእያዊው መቅደስ ይኸው መገኘት ምን ይሆናል? ይመለሳል። it's the return of the glory ነው። but it's in the future ነው። አሁን አየዋል። እኔም በግንባሬ ተደፋሁ። የእግዚአብሔር ክብር ለምስራቅ ትይዩ በሆነው በር ወደ መቅደሱ ገባ። ከዚያም መንፈስ አነሳኝ፣ ወደ ውስጠኛው አደባባይ አመጣኝ። የእግዚአብሔርም ክብር ቤተ መቅደሱን ሞላው። ልክ ሰሎሞን ቤተ መቅደሱን ጨርሶ የእግዚአብሔር ክብር እንደሞላበት ልክ ሙሴ ድንኳኖች ያለውን ስትራክቸር እንደፈጸመ የእግዚአብሔር ክብር እንደገባበትና ካህናት ማገልገል እንዳልቻሉ በሰሎሞን መቅደስ ላይ የእግዚአብሔር መቅደስ ቤተ መቅደሱን ሞላው እግዚአብሔር ክብር። ያ ሰው በአጠገቤ ቆሞ ሳለ ከቤተ መቅደሱ ውስጥ ሲናገረኝ ሰማሁ ድምፅ። ምንድን ነው ያለው? እርሱም እንዲህ አለኝ፣ የሰው ልጅ ሆይ ይህ የዙፋኔ መቀመጫ የእግሬ ጫማ ማሳረፊያ ነው። my temple is my throne እያለው ነው አይደለ? በእስራኤል መካከል ለዘላለም የምኖርበት ስፍራ ነው። this is my permanent residence ማለት ነው። የእስራኤል ቤት ሆኑ ነገስታቶቻቸው በአመንዘራነታቸውና በማምለኪያ ኮረብታቸው ላይ በሚያመልኳቸው ሕይወት በሌላቸው በነገስታቶቻቸው ጣዖታት ከእንግዲህ ስሜን አያረክሱም። something has fixed ማለት ነው አይደለ? this new temple ላይ እግዚአብሔር ሲመለስ ከእንግዲህ ወዲህ ላይወጣ ነው የሚገባው። ግን it's a future temple። በእኔና በጣዖት መካከል ግንብ ብቻ ሲቀር መድረኮቻቸውን ከመድረኬ አጠገብ መቃኖቻቸውን ከመቃኔ አጠገብ በማድረግ በአጸያፊ ድርጊቶቻቸው ቅዱስ ስሜን አረከሱ። ድሮ they mixed the worship of Yahweh and the pagan worship syncretized አደረጉ፣ ቀየጡ፣ ድብልቅ አምልኮ። ስለዚህ በቁጣዬ አጠፋዋቸው። ቁጥር 9 ከእንግዲህ
አመንዝርነታቸውንና ሕይወት የሌላቸውን የንጉሶቻቸውን ጣዖት ከእኔ ዘንድ ያርቁ፣ እኔም በመካከላቸው ለዘላለም እኖራለሁ። የሰው ልጅ ሆይ ስለ ኃጢአታቸው ያፍሩ ዘንድ ለእስራኤል ሕዝብ ቤተ መቅደሱን አሳያቸው። ንድፉን ያስተውሉ ዘንድ ስላደረግኩት ነገር ሁሉ ሀፍረት የሚሰማቸው ከሆነ የቤተ መቅደሱን ንድፍ እንዲያውቁት አድረግ። ይኸውም አሰራሩን፣ መውጫውን፣ መግቢያውን፣ አጠቃላይ ንድፉን፣ ስርዓቱንና ሕጉን ሁሉ ነው። ቱ ዋት ቱ አ ሪፐንተንት ኢዝራኤላይት። አየሁ አይደለ? ንስሐ ለሚገባው ነው የምታሳየው፣ ንስሐ ለማይገባው this temple is for what? for those who repent። ንድፉንም ስርዓቱንም እንዲጠብቁ እንዲከተሉ እነዚህን ሁሉ እነርሱ ባሉበት ጻፋቸው። ቁጥር 12 የቤተ መቅደሱ ሕጌ ነው። የአዲሱ ቤተ መቅደስ ምንድን ነው? በተራራው ጫፍ አካባቢ ያለው ስፍራ ሁሉ እጅግ የተቀደሰ ይሆናል። የቤተ መቅደሱ ሕግ ይህ ነው። and then resolve መጀመሪያው የጀመረው ራእይ። ስለዚህ ቪዥን within vision ሪዞልቭ ያለው ወደ ፈርስት ቪዥን ይመለሳል። አሁን አያችሁ የመቅደሱ ሕግ ምንድን ነው? የእግዚአብሔር ቅድስና ነው። all area will be what? holy. you cannot say okay እዚህ ጋር ነው ኃጢአት የሰራሁት እዛ ጋር ኃጢአት አልሰራሁም ማለት አትችልም። እዚህ ጋር ነው ጣዖት ያመለኩት እዛ ጋር ጣዖት ያመለኩት ማለት አትችልም። you can separate some kind of wall between your experience here or your experience there። ከቤተ መቅደሱ ውጭ የምናደርገው ነገር ሌላ፣ ቤተ መቅደሱ ውስጥ ደግሞ ገብቶ የምናደርገው ነገር ሌላ። ኢየሩሳሌም ህይወት እሱ ነበር አይደለ? ቤተ መቅደሱ ሲመጡ አፋቸው በብዙ ነገር የተሞላ ነው። ከመቅደሱ ውጭ ሲመጡ ግን እጃቸው በደም የጨቀየ ነው። በብዙ አመጽ የተሞላች ነች ኢየሩሳሌም። ይህን ሁሉ እግዚአብሔር ያያል። አሁን ግን የመቅደሱ ሕግ ይሄ ነው። no one can enter into the new temple without repentance, without cleansing hands, without true transformation of heart። አየሁ አይደለ? all area is what? sanctified ነው። every area የምትረግጠው in the new temple is holy. yeah. ይህንን the new temple structure እንዳለ በራእይ ዮሐንስ ሲበደር ይወስደውና አዲስቷ ኢየሩሳሌም ይለው። የመጀመሪያ ማጠቃለያ ያየነው ይሄን ነው። ከራእዩ የምንረዳው እነዚህ 3 ሌየርስ አሉት ለዚህ ቪዥነሪ ኤክስፒሪየንስ። ምዕራፍ 1 ላይ፣ ምዕራፍ 8 ላይ፣ ምዕራፍ 43 ላይ። አንደኛው በባቢሎን በምርኮኞች መካከል መጥቶ መኖሩ ነው። አንደኛው ከቤተ መቅደሱ እንዴት እንደለቀቀና ከኪሩቤል ጋር መገናኘቱ የሚያሳየን ነው። ጀጅመንት ሲን ነው። ኢናጉራል ቪዥን፣ ጀጅመንት ቪዥን። ደግሞ መጨረሻ 43 ላይ ያለው ደግሞ ሲመለስ ነው። ሁሉም ላይ ያንን ያየሁትን ራእይ መስል ነበር። በኮቦር ወንዝ መካከል ያየሁትን በቤተ መቅደሱ ያየው ሲያገናኙት the three visions. so this is ስለ ቪዥኖች ማጠቃለያ። ሌላው የምናየው ከዚህ ቪዥን ኤክስፒሪየንስ ሶስቱንም ልስጣችሁና ስለነዚህ ኦፍ ኮርስ በትምህርታችን እያጠበቀን እንሄዳለን። አንደኛ የእግዚአብሔር ምጡቅነት ነው የምናየው the transcendence of God። የእግዚአብሔር ምጡቅነት፣ የእግዚአብሔር ዙፋን you cannot describe God። እግዚአብሔር ይሄ ነው ተብሎ በጣት ተጠቁሞ አይመለክም። he is all pervasive God። ሁሉን ይዳስሳል፣ ሁሉን ይሞላል። በእግዚአብሔር ዘንድ እጦት የለም። he is transcendent ነው። እግዚአብሔር ያሻዋል፣ ልሙላለት የሚባል የለም። እዚህ ነው ሐዋርያው ጳውሎስ 17 ላይ to the pagan worshippers ምንድን ነው ያላቸው? እግዚአብሔር አንዳች እንዲያስፈልገው በሰው እጅ አይገለገልም። ሰው በሰራው ቤተ መቅደስም አይኖርም። ለምን? ሰማይን ምድርንም የፈጠረ የሞላው ሁሉ የእርሱ ነው። በሰው እጅ አይገለገልም። he is a self-sufficient God. if I need anything ይላል መዝሙር 50 ላይ አንድ እንኳን ነገር ቢረበኝ እንኳን አልነግርህም። በሺህ ተራራዎች ያለ ከብት ሁሉ የማን ነው? እኔ ነው። ፕሮስፐሪቲ ፕሪቸር ጀስት አክሮባት ያሰሩታል። በሺህ ተራሮች ያለው ተራራ የኔ ነው፣ ስለዚህ you can ask God anything you want. no that's not what he meant. God ምን ማለቱ ነው? you think እኔ ኮርማና በሬ ያረድክልኝ actually that pagan worship ላይ እነ በዓል እና አስታሮታት ምናምን የሚያርዱላቸው ስለሚርባቸው ነው፣ ስለሚያስፈልጋቸው ነው። አንድ አፖክሪፋል ነው and the bell የሚል ታሪክ አለ።
ትምህርታዊ ነው ማለት መጽሐፍ መለኮታዊ መጽሐፍ አይደለም እንደ ሕዝቅኤል እንደ ዳንኤል አይደለ፣ ግን በዘመኑ የተጻፈ ታሪካዊ መጽሐፍ ነው። አይሁዳውያኖች ያነቡት የነበሩና ቤል ኤንድ ድራገን ነው ለምሳሌ ታሪኩ ላይ እዛ ላይ ምን ይላል? ዳንኤልም ይላል፣ ስለ ዳንኤል ነው የሚናገረው። ለጣዖት አምላኪው ባቢሎን ንጉሱ ማለት ነው ምግብ አስቀምጡለት እና ይበላል። የኔ እኮ አምላክ ይላል ዳንኤል አይደል? ሁሉን የሚችል አምላክ ነው። ሂዝ አ ሊቪንግ ጋድ። የኔም እኮ አምላክ ይበላል። እስኪ ፈተን። ከዛ በኋላ ሪመምበር ሎንግ ታይም ከሆነ ያነበብኩት ምግብ ይቅረብለትና ጠዋት መተን እናያለን። ሁሌ ይበላል፣ ሁሌንም አቀርበለት። በኋላ እሺ ምን ያደርጋል? እንትኑ ላይ የቤተ መቅደሱ የአማልክቱ ቤተ መቅደስ ላይ የሚቀርብለት ህብስት ምግቡ የሚቀርብለት መሬቱ ላይ በሙሉ ይነሰንሳል አመድ እና ይወጣል። ለካ ካህናቶቹ በማታ ቀስ ብለው ከልጆቻቸውና ከሚስቶቻቸው ጋር በቀዳዳ ገብተው ለአምላክ የቀረበለትን ማዕድ በልተው ምን ብለው አፋቸውን ጠርገው በስር ወጥተው ይሄዳሉ። እንደተለመደው ሁሌ እንደሚያደርጉት ቀስ ብለው ሌሊት መጥተው የቀረበላቸውን ለአማልክቱ የቀረበውን ምግብ በልተው አምላኩ በላ ብለው ይወጣሉ ማለት ነው አይደለ? እዛ በኋላ ኔክስት ዴይ እስኪከፈት ችለው አየህ አምላኬ በላው ይላል። እዛ በኋላ ጠቢብ ስለሆነ እስኪታይ ኮቴውን ተመልከት የህፃናትና የሴቶች የወንዶች ኮቴ ያለው። ከዛ በኋላ ንጉሱ አምጥቶ ካህናቶችን በሙሉ አሳረዳቸው። ንጉሱም የእስራኤልን አምላክ አመለከ ይላል። ታሪኩ ምንድን ነው? ተረታዊ ነገር ነው። ግን እግዚአብሔር ምንድን ነው? አይበላም። የባቢሎን አሶር እነ ማርዱክ እነ ቤል እነ በዓል መቅደስ ይሰራላቸው በስተ ምስራቅ በኩል ነው የሚሰራው መቅደሱ ማለት ነው። እና በስተ ምስራቅ በኩል አይዘጋም። እንደ እስራኤል አምላክ የእስራኤል አምላክ ምን አለው? መጋረጃ አለው በቅድስተ ቅዱሳኑና። ለምንድን ነው ፀሐይ የምትወጣው? ኬት ነው? በስተ ምስራቅ በኩል ስለምትወጣ በጣዖቱ ላይ አንጸባርቆ they also know ጣዖቱ is not limited to the ጣዖቱ is just a physical manifestation of the God ነው። it's just that caricature ሲያደርጉት ናቸው የቢብሊካል ራይተርስ። በተለይ ተንጸባርቆ ከነሐሱ ላይ ምን ያደርገዋል? አምላኩን ያባንነዋል። ግልጽ ነኝ። ማንም ሳይነቃ አምላኩ ምን ይሆናል? ለዚህ ነው እንትና ሲያሾፉባቸው በዓል እያነከሰው ተኝቶ ይሆናል መንገድ ሄዶ ይሆናል እያላ ሲያሾፉባቸው የነበረው አምላካችን አይተኛም፣ አያንቀላፋም። አምላካችን ምን የለውም? there is no need in him. he is a self-sufficient God. አይመገብም። ያ መዝሙር 50 ላይ ያመጣሁላችሁ ለዛ ነው። you think መስዋዕት አቅርቡልኝ ያልኩት እኔ ተርቦኝ መብላት ስለምፈልግ ይመስላችኋል? እንደ ሌሎቹ አማልክት እንደሱ ቢያምረኝም እንደው እንበልና ማለት ነው። ቢያምረኝ ለምን ጠይቃለሁ? ይሄን ሁሉ የፈጠርኩኝ በሜዳ ላይ ተበትኖ ያለው እንስሳ ሁሉ የማን ነው? እኔ ነኝ። ሄጄ ሸለት አድርጌ ራሴ እበላለሁ። የራሴ እንስሳ ነው ማለቱ ነው እግዚአብሔር አይደለ? በእግዚአብሔር ዘንድ ምን የለም? የለም። ለዚህ ነው እግዚአብሔርን አመስግነው የሚለው እዛ ቦታ ምዕራፍ 50 ላይ የሚለው the only sacrifice we can give him what? just to bless him, to thank him for his grace. ምን ይሰጠዋል? የሕዝቅኤል ራእይ ቢያሳየን አንድ ነገር የእግዚአብሔር ምንነት ነው፣ ምጡቅነት ነው። የመጠቀ he is a transcendent God. ባየው ጊዜ he is indescribable። አይሳለም እግዚአብሔር አይደል? እንደ እስራኤል አምላክ ሲገናኛቸው ያላቸው እሱ ነው። ከባርነት ግብጽ ያወጣሁ አምላክ ያህዌ እኔ ነኝ። እኔንም በሰማይ አወፍ በባህር ተንቀሳቃሽ በምድር ባለው በምንም ጣዖት እንዳትመስለኝ። there's nothing that describes him አይደል? ራሱን ነኝ ብሎ ሲናገር ብቻ። ሁለተኛ የምናየው ምንድን ነው? ተቃራኒ ደግሞ ነገር እናያለን። የእግዚአብሔር ምጡቅነት ብቻ አይደለም፣ የእግዚአብሔር
ሕያው መገኘት፣ ሀልወተ መለኮት። እግዚአብሔር ህልው ነው። እግዚአብሔር ኗሪ ነው። ሀልወተ እግዚአብሔር ማለት God exists ማለት ነው። God is present. He is immanent. Not only he is transcendent. Above space-time history. Above ከምንም ሊነገር ከሚችለው ነገር ሁሉ በላይ እንደሆነ ሁሉ እግዚአብሔር ደግሞ ምንድን ነው? He is a personal, immanent አምላክ ነው። ይናገራል፣ ይሰማል፣ ያዝናል፣ ይደሰታል። በልባችን የምናስበው ሀሳብ ወይ ያስደስተዋል ወይ ያሳዝነዋል። ግን እግዚአብሔር አልቲሜትሊ ከነዚህ ነገሮች ሁሉ በላይ ነው። አሁን አየዋል ሁለቱን ሪያሊቲዎች። እግዚአብሔር ምጡቅ ነው። እግዚአብሔርስ he is ቅርብ ነው፣ የተገኘ ነው። በምንጠራው ጊዜ እግዚአብሔር ምንድን ነው? ቅርብ ነው። ከዚህ እስከ አትላንታ ስንት ነው? 800 ማይል ነው። በእግራችን እንደመሄድ ማለት ነው። ርቀው ያሉት በኮቦሮንስ። እግዚአብሔር የት ነው? እዛም አለ። God is present. God is everywhere. አይኖች ሁሉን ያሉ። እግዚአብሔር ለሁሉ ነገር he is there. he is ቅርብ ነው። ሶማይሶ እናንተ አንብቡልኝ። God is present ቻፕተር 1 አየን አይደለ? የመጨረሻውን 43:35 አንብቡልኝ እስኪ። ምዕራፍ 48:35 የከተማይቱም ዙሪያ 18,000 ክንድ ይሆናል። የከተማይቱም ስም ከዚያ ጊዜ ጀምሮ እግዚአብሔር በዚያ አለ ይሆናል። ተመለሰ እግዚአብሔር። ከዛ ጊዜ በኋላ ስም እቺ ቴምፕል ሲቲ ስም አገኘ። ስሟ ማን ነው? እግዚአብሔር በዚያ አለ። ያህዌ ሻማ፣ እግዚአብሔር እዛ ነው። የት? አሁን ወደፊት በራእዩ የሚያየው this temple complex, temple city complex. አሁን አያችኋል? It begins with a presence of God. It ends with what? The presence of God. Ezekiel is all about the presence of God. ያዘነው የእግዚአብሔር መንፈስ አሁን ደግሞ ከህዝቡ ጋር እንደገና reunited የሚሆነው የእግዚአብሔር መንፈስ። It's a return to the Garden of Eden. የውሃ እንደሚጠጣው ይሄችን መቅደስ ከመቅደሷ ስር ውስጥ ምን ይወጣል? ወንዝ ይወጣል፣ ምድርን ሁሉ ያጠጣል፣ ምድሩን ሁሉ ያለመልማል። It's a Garden of Eden. It's a new Jerusalem. John calls it. ግን ሕዝቅኤል ኢየሩሳሌም አይላትም፣ አዲስ ከተማ ነች። ሁለተኛ God is present። ሶስተኛ እግዚአብሔር ምጡቅ ነው። እግዚአብሔር ፕሬዘንት ነው፣ ህልው ነው። ሶስተኛ እግዚአብሔር ሉዓላዊ ነው የሚያሳየን። ይህም ብዙ ከናቡከደነጾርም ህይወት አይተናል። ሌላው አራተኛው this depiction የሚያሳየን again it's a borrowing, many things are borrowed from Genesis and Exodus as well. እዚህ ቪዥን ውስጥ አንደኛው የምናየው እግዚአብሔር ተዋጊ ነው። ያን ኢሜጅ ያንጸባርቃል። ይሄ ሞባይል ትሮን እግዚአብሔር በምን ላይ ነው? በሰረገላ ላይ ተቀምጦ ነው ያለው። እግዚአብሔር ምን ሊያደርግ ነው በሰረገላ ያለው? ሊዋጋ ነው አይደል እንዴ? እግዚአብሔር ይበቀላል። እግዚአብሔር አሕዛብን ይቀጣል። እግዚአብሔር ኃጢአትን ይቀጣል። እግዚአብሔር አመፅን ይቀጣል። እግዚአብሔር ተዋጊ ነው። ይሄ ቀጥታ ከዘጸአት 15 ላይ ታገኙታላችሁ ይህን ሀሳብ። ዘጸአት ምዕራፍ 15 ላይ ግጥም ውስጥ ቁልጭ ተደርጎ ተገኝቶላቸዋል። እግዚአብሔር ግብፃውያንን ድል አድርጎ በሚወጣበት ጊዜ ሙሴ የዘመረው መዝሙር ላይ እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። እዛ ላይ ሄዳችሁ ብታዩት ቲዮፋኒክ ኤክስፕሬሽን ብዙ ይናገራሉ። እግዚአብሔር እንዴት እንደተገለጠ ክብሩን እንዳሳየ that depiction እግዚአብሔር በሰረገላ ተቀምጦ መምጣቱ
ምን ሊያደርግ ነው? እግዚአብሔር እንደ አንድ ታላቅ ንጉሥ ሊዋጋ መምጣቱ ነው። ሁለት ነገር አለው ማለት ነው። አንድ ባድ ኒውስ ነው፣ አንድ ጉድ ኒውስ ነው። 5 ደቂቃ ወስደን አሁን ትንሽ እንጸልይ በተነጋገርነው ነገርና እስኪ ውስጣችንም እንጸልያለን። ትንሽ ደቂቃ እንጸልይ እስኪ። ጌታ ሆይ አንተ ብቻ ነህ ተስፋችን። በጊዜው ከፍ እንዲያደርጋችሁ ራሳችሁን በኃይለኛው በእግዚአብሔር እጅ ዝቅ አርጉ ተብሎ እንደተጻፈ ጌታ ሆይ ቃልህን ሰምተን ራሳችንን ዝቅ እናደርጋለን። ቃልህን ሰምተን ራሳችንን እናዋርዳለን። ቃልህን ሰምተን ራሳችንን በፊትህ ጌታ ሆይ ልባችንን፣ ዘመናችንን ሁሉ እናፈሳለን። በህይወት ዘመናችን ሁሉ አይኖቻችን የሚያተኩሩት አንተን በማወቅ ላይ እንዲሆን እግዚአብሔር ሆይ እንድትረዳን እባክህ እንለምንሃለን። ቀናችን ሁሉ፣ መውጣት መግባታችን ሁሉ፣ የዕለት ሀሳባችንን ሁሉ ጌታ ሆይ በአንተ ዘንድ የከበረ ይሁንልን። እሱም አንተን የማወቅ አንተን ፐርሱ የማድረግ አንተን የመፈለግ የማግኘት ዘመን እንዲሆን እንለምንሃለን። እግዚአብሔር ራሳችንንም ትውልዳችንንም እባክህ ሪስቶር እንድታደርግ ሬስኪው እንድታደርገን ሕያው እግዚአብሔር ሆይ እንለምንሃለን። ለሕዝቅኤል የተገኘህለት የተገለጥክለት አምላክ ለእኛም በኢየሱስ ክርስቶስ በኩል በመንፈስ አማካኝነት እባክህ ለእኛና ለትውልዳችን ተገለጥልን። ንካን፣ ዳሰ፣ ፈውሰን። እግዚአብሔር ሆይ ስምህን እንባርከዋለን። አሜን። ሃሌሉያ። እግዚአብሔር ሆይ ምናልባት በተመለሰልን ጸሎት መቀጠን ገምተን ሊሆን ይችላል። በተሳኩት ሁኔታዎች አንተን ገምተን ሊሆን ይችላል። አሳንሰን አንተን አይተን ከሆነ ጌታ ሆይ ይቅር በለን። አንተ ትልቅ ነህ። እኛ ከመፈጠራችን በፊት ትልቅ ነህ። አንዳች ከመሳካቱ በፊት ትልቅ ነህ። አንተ ምጡቅ ነህ። ማንም በማይኖርበት ብርሃን ውስጥ የምትኖር ምጡቅ ሆንክ። ማንም አእምሮ ተመራምሮ የማይደርስብህ አምላክ ነህ። አንተ ሉዓላዊ ነህ። በቤተ መቅደስ ውስጥ የማትወሰን፣ በሸለቆና በተራራ የማትወሰን፣ በአንድ ሀገር ድንበር የማትከለል፣ ሁሉም ቦታ መድረስ የምትችል፣ እንደፈለግክ ማድረግ የምትችል ሉዓላዊ ሆንክ አምላክ ነህ። ጌታ ሆይ እኛ ነህ ብለን እንደምንረዳው ሳይሆን እንደምንገምተው ሳይሆን አንተ ነኝ እንዳልከው እንድናውቅ፣ እኔ እንደዚህ ነኝ ብለህ እንደተናገርከው እንድናውቅ፣ ምናውቅ ከሆነ አንተ እንዳልከው እንድናውቅ፣ ከዛ ውጭ ማወቃችን ትክክል ስላልሆነ አስተካክለን አንተ ዛሬ በተማርነው ነገር ጌታ ሆይ የውስጥ ክሳታችንን ስላየ፣ የውስጥ ረሃባችንን ስላየ እና ስለዛ በዛ በኩል ስለተናገርከን ጌታ አመሰግናለሁ። ጌታ ስምህን እባርካለሁ። ጌታ ጌታ ሆይ ይህ የምንማረው ነገር ስሜታችንን ኮርኩሮ ልባችንን አንቆ የሚረሳ ነገር ሳይሆን በፊት በጽናት የሚያቆም ጌታ እንዲሁም እኔ ጸልያለሁ። ጌታ ሆይ ብዙ ድምፅ አለ በምንኖርበት ውስጥ በዚች ዓለም ላይ ይሄ የምንማረው ነገር የተማርነው ነገር ያንተን ድምፅ ለመለየት እንዲያስችል የሚረዳን ይሁን ጌታ ሆይ በጽናት በፊት የሚያቆመን ይሁን ለመንኩ ጌታ ሆይ በጌታ በኢየሱስ ክርስቶስ ባለማስተዋል የሰበሰብኩት ከንቱ ብቻ ነው እኔስ ያከማቸሁት። ክፋቴን ሁሉ ዞር ብዬ ሳየው ራሴን ስወቅስ ደግሞ እገኛለሁ። ደግሞ እንደገና ነግቶልኝ ስሮጥ አንድ አይነት ሕይወት የማይለወጥ ይህ ከንቱ ኑሮ ብዙ ደከመኝ። አሁን ግን በቃ እባክህ ለውጠኝ ጌታ ሆይ
ያንተን የልብን ሐሳብ እየፈጸምኩኝ መኖር እሻለሁ። ከዚህች ዓለም ከንቱ ነገር ላይ ዓይኔንም አነሳዋለሁ። ዋጋለውና የከበረ እሱን ለመያዝ እዘረጋለሁ። ከእንግዲህ በቀረኝ ክብርህን ማየት እሻለሁ። ባለማስተዋል የሰበሰብኩት ከንቱ ብቻ ነው ለካስ ያከማቸሁት። ልፋቴን ሁሉ ዞር ብዬ ሳየው ራሴን ስወቅስ ደግሞ እገኛለሁ። ደግሞ እንደገና ነግቶልኝ ስሮጥ አንድ አይነት ሕይወት የማይለወጥ የከንቱ ኑሮ ብዙ ደከመኝ። አሁን ግን በቃኝ እባክህ ለውጠኝ። ጌታ ሆይ የልመናዬን ቃል ስማ፣ ጸሎቴን መልስልኝ። እጅህን ዘርግተህ ታደገኝ። በራሴ